እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እስቲ ራስን በማስተዋወቅ ጀምር። እኔ ዘላለም አደመ እባላለሁ። ያው በስራዬ ሚዲያ ላይ ነው የምሰራው። በአካል ጉዳተኞች ጉዳይ ላይ ግንዛቤ ማስፋፋት ፕሮግራም ላይ ነው የምሰራው። በተጨማሪም የአካል ጉዳተኞች ማህበር የስራ አመራር ቦርድ ውስጥም አብሬ እየሰራሁ እገኛለሁ። እሺ እንኳን ደህና መጣ እንላለን ዘላለም። ዛሬ እንግዲህ የተገናኘንበት አንዱ ጉዳይ ምክንያት ምንድነው? ድርጅታችን ግሪን ቴክ ኢንጂነሪንግ ይህንን ዲቫይስ ተጠቅመን የትኛውንም ማኑዋል ዊልቸር ወደ ኤሌክትሪክ ሊቀይር የሚችል ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት የሚባል ዲቫይስ ዴቨሎፕ አድርገን ሁሉን ነገር ጨርሰን ለፕሮዳክሽን ሬዲ ሆነናል እና አሁን ቴስቲንግ ፌዝ ላይ ነው ያለነው። መሞከር አለበት። የሚሞከረውም ደግሞ በተጠቃሚ መሆን ስላለበት እስቲ ዛሬ አብረን ከትሬኒንግ ጀምረን እስከ መጨረሻው ሂደቱን አብረን እናየዋለን። መልካም፣ ደስ እያለኝ የሚያስፈልገውን ግብአት ለመስጠት ዝግጁ ነኝ። እሺ መጀመሪያ እቺን ሳብ ያደርጓታል እሷች ጋር ይዘው፣ ከዛ በኋላ ሎክ እስክትሆን ድረስ እቺ ትሳባለች። ከዛ ብድግ ነው ሳብ ትንሽ በቃ ገባ። ይሄው አለቀ። ይሄው ትንሽ ብቻ እንዲያዝልኝ ከፍ አድርገን ሎክ መደረግ ስላለበት እቺ አውቶማቲክ ሎክ ናት። ወደፊት በቃ ትንሽ ሳብ ወደ ላይ በቃ አለቀ። ለሴፍቲ ኮዲፊኬሽን አለው እዚህ ጋር ገና እናስተካክላለን። ኦኬ አሁን ምንድነው መጀመሪያ ምንጊዜም ይሄኛው ወደፊት ነው የሚሄደው፣ ይሄ ወደ ኋላ ነው የሚሄደው። ይሄ ማርሾቻችን ነው። ይሄ ማርሽ አንደኛ፣ ሁለተኛ፣ ሶስተኛ ዳገት ካለ እየጨመረ እንሄዳለን። እዚህ ጋር ለማታ መብራት አለ። እዚህ ጋር ብሬክ አለ። ፍሬናችን አቆም እናደርጋለን። ሁለት አይነት ብሬክ አለው ለሴፍቲ ሪዝን። አንደኛው ማኑዋል ብሬክ ሄዶ ዲስኩን የሚይዝ፣ ሌላ ደግሞ ኤሌክትሪክ ብሬክ ነው። ፓወሩን ከቶፍ ያደርጋል። አት ታይም ነው የሚሰራው ሁለቱም። ልክ ስትይዘው ፓወሩ ከቶፍ ያደርጋል፣ ብሬኩን የሚይዝልን። ሶ ለመጀመር በጣም ቀላል ነው። ልክ እንደ ማንኛውም መኪና ቁልፍ እናስነሳለን። ባትሪ ቼክ ታደርጋለህ፣ ፉል መሆኑን፣ ኤምቲ መሆኑን፣ ሚዲየም መሆኑን። ከዛ በኋላ እዚህ ጋር ከደረስን እቺም ያዝ ታደርጋለህ። ዳገት ላይ ነው አሁን ያለ ነው። ወደ ዳገት ልንሄድ ነው። ትንሽ ያዝ አርጋት በደንብ። ከዛ ብሬካችንን ይሄን እናወርዳለን። ኦኬ ይወርዳል። ስለዚህ አሁን ሬዲ ነን ለመሄድ ማለት ነው። ሶ በትንሹ እስቲ በትንሹ ነካ ስታደርግ ይጀምራል። አለቀ። ይሄው ነው። አንተ እንዲሁም ኤክስፐርት ነው የሆንከው ገና ካሁን ልምዱ ስላለ በቃ ይሄው ነው። መሄድ እንችላለን። ፍጥነትህን አጀስት እያደረግ እቺ መስመራዋን ይዘህ እስቲ ሂድ። እቺን መስመራ ነጭ የስ እስቲ በጣም አሪፍ ነው። እስቲ ረጋ። እሷን እያየህ ከያስካት ብሬክ ወዲያው ነው ከቶፍ የምታረገው። በቃ ሲዳውን እስከ 12 ኪሎ ሜትር ድረስ ይፈቀዳል። ስፒድ ችግር የለም። 12 ኪሎ ሜትር በላይ አይቻልም። ኦልሬዲ ያቆማል ራሱ አጀስት ነው። በጣም አሪፍ። እሺ እስቲ እዚች ጋር ቀስ ብለን እንዞራለን። ቀስ ብለን ወደዛ፣ ቀስ ብለን ወደዚህ። በቃ አንተ ኦልሬዲ ምንም ለአንተ እንትን አያስፈልገውም። አሁን ወደዛ፣ አሁን ቁልቁለት ስለሆነችን እንተውና በብሬካችን መሄድ እንችላለን። ወደኔ እስቲ በጣም አሪፍ፣ በጣም አሪፍ፣ ፐርፌክት። በጣም ከፈጠነ ያዝ። እንወርዳለን። እስቲ ታች ድረስ እንመጣለን። አሁን ዳገት ሆነ አይተኸዋል አይደለ? አዎ። ጉልበቱ እንዴት ነበር? በጣም አሪፍ ነው። አንደኛ ማርሽ ማለት እጅግ በጣም አሪፍ ነው። ሁለተኛ ኮምፎርት ነው። በጣም ኮምፎርታብል ነው። አንድ ሰው ለመልመድ እንኳን ራሱ በደንብ አድርጎ ማስተርስ የሚያደርገው ነው። ባጭሩ የተዘጋጀበት መንገድ በቀላሉ ለመቀበል የሚያመች ነው። እሺ ቴንክ ዩ በጣም በቃ ልምዱ አለ። አየህ ልምዱ። አዎ በአንዴ ነው በቃ ምንም ያስቸገረ ነገር ነው። ወደዚህ ትሄዳለህ፣ ብሬክ ትይዛለህ። ያዘው እቺን አንደኛውን። ታዲያ ምን ትፈልጋለህ? አዎ በጣም ንገረን
እንዴት ነው መጥቼ ሳወራል ወይ በስልክ ስናወራ በአካል ተገናኝተን ስናወራና አሁን ደግሞ በአካል እዚህ አግኝተኸው ዲቫይሱን ስትሞክረው ምን ተሰማ? ምንስ እናስተካክል? እስቲ ምን ያህልስ ችግር ፈቺ እንደሆነ እስቲ እንደው በደንብ አድርገህ ግለጽ። አመሰግናለሁ። መጀመሪያ ይህንን ቴክኖሎጂ በሀገራችን መልካም ምድር ታሳቢ አድርጋችሁ በመስራታችሁ እጅግ በጣም በእናንተ መኩራታችንን መናገር እፈልጋለሁ። ምክንያቱም ሁልጊዜ ሀገራችን ላይ እንዲህ አይነት ችግር ፈቺ መሳሪያዎች የሚጠበቀው ከሌላው ዓለም ነውና አሁን ግን በሀገር ልጅ እጅ መሰራቱ በራሱ አንድ የሚያኮራና የሚያስደስት ነው። ወደ ዲቫይሱ ወደ ቴክኖሎጂው ስመጣ በመጀመሪያ ደረጃ በዚህ መልክ ከዚህ በፊት ከውጭ ገቡ የነበሩ ይሰሩ የነበሩት ፖርታብል አይደሉም። ማለት ያላቸው የቁመና ሰፋም ይላል፣ ርዝመታቸው ክብደታቸውም ለምሳሌ መንገድ ላይ ቻርጅ ብትጨርስ አገራችን ላይ ቻርጅ ማድረጊያ ቦታዎች ምቹም ስላልሆኑ ህብረተሰቡም ቻርጅ አድርጉልኝ ብትል ገና ግንዛቤውም ስላልመጣ ላይደረግልህ እንኳን ቢችል በትራንስፖርት የሚሄድ እድልህ ዝቅ ያለ ነው እና ሌላ ሰው ኤክስተርናል ሰው እርዳታ ልትጠይቅ ትገደዳለህ ማለት ነው። በዚህ ዲቫይስ ውስጥ ያየሁት ነገር እንዲህ አይነት አጋጣሚዎች እንዲህ አይነት ችግሮች ሀፕንድ ቢያደርጉ ቢከሰቱ ይህንን መሳሪያ ነቃቅለህ በማንኛውም መደበኛ ትራንስፖርት ወደ ቤት አቅራቢያ ለመሄድ ትችላለህ። በዛ ላይ ደግሞ የትራንስፖርት አገልግሎት ሰጪዎች በቀላሉ አክሰፕት እንዲያደርጉ የተመቻቸና የተስማማ ነው። ሌላው ያኛውን ከዛኛው ጋር ስናነጻጽረው የስፒድ ሊሚቴሽን ያኛው አለበት። ብዙ አካል ጉዳተኞች ስፒድ ሊሚቴሽኑ መንገድ ላይ ሀስል ያደርጋሉ። አዋራው፣ ፀሐዩ፣ እነዚህ ነገሮች እነሱ ላይ ጫና ያደርጋል። ይሄ ግን ባለው አቅም በሚችለው ፍጥነት አቅሙ በፈቀደው መሰረት በደንብ አድርጎ የሚሄድ ነው። ኮምፈርት ነው፣ ምቹ ነው። አንድ አካል ጉዳተኛ በደንብ ይሄ አሁን መንገዶች ላይ ሲሄድ አንዳንዴ የባክቦን ጉዳትም የተለያዩ ጉዳቶች ሊኖሩበት ይችላል። እነዛን ነገሮች እንዳይጎዱት ያለው ኮምፈርት ያለው ምቾት እነዛ ነገሮች ተጽዕኖ እንዳያመጡበት የሚረዳም ነው። ከዛ አኳያ ሌላው ፍሬኑ አካባቢ ላይ አንድ ሪኮመንዴሽን ያለኝ የፊት ፍሬን ነው ያለው። የኋላም ቢጨመርበት ቴክኒካሊ ለእናንተ በጣም ቀላል እንደሆነ አምናለሁኝ። ይሄ ፕሮቶታይፕ ነው የሙከራ ጊዜ እንደመሆኑ መጠን አብሮ ታስቦበት ቢዘጋጅ መልካም ነው ብዬ እላለሁ። ምክንያቱም ሎድ ላይ ጫና ያለው ወደኋላ ነው አብዛኛውን ጊዜና ከፊትም በስፒድ ከፍተኛ ፍጥነት ላይ ፍሬም ብንይዝ ከፊት ያለውን አንዳንዴ ማደጋ ሀፕንድ ሊያደርግ ይችላልና ይችን ብቻ ነው የተመለከትኩት። ሌላው ለእጅ በጣም ቀላል ናቸው። ቀለል ያለ የእጅ ጉዳት እንኳን ላለባቸው ሰዎች በቀላሉ ለመጠቀም የሚያስችል ነው እና ይሄ ለየት የሚያደርገው ነው። በዛ ላይ ጥንካሬውም ራሱ የብረትነት ሌንግዙ ምኑ ራሱ ምቹ ነው። አንድ ያየሁት ነገር ደግሞ በራስ እንዲያመች ከፍና ዝቅ አድርጎ መሪውን በራስ ቁመና ማስተካከል ይችላል የሚችልበት በመሆኑ ይሄ ትልቅ አድቫንቴጅ ነው። ምክንያቱም የአካል ጉዳተኞች ጉዳት ከጀርባ ጋር ከትከሻ ጋር ከእጅ ጋር ተያይዞ የተለያየ ጉዳት ይኖረዋል። ከዛ ጋር ተያይዞ ይሄ ነገር በራስ የጉዳት ወይም ደግሞ በራስ ሳይዝ መመጠን መቻሉ አንድ ትልቅ ነገር ነው። አሪፍ ነው ብዬ አስባለሁ። እጃችሁን እግዚአብሔር ይባርክላችሁ። አሜን። ባትሪ በጣም ሌሎቹ ዲቫይስ ላይ እንደሚቸገሩ ነግረኸኝ ነበር። አንዱ የኛን ፕሮዳክት ለየት የሚያደርገው ነገር ባትሪው ከላዩ ላይ መነቀሉ ነው። ይሄ ይነቀላል። ይሄ ደግሞ ለየት ያለ ይነቀላል። ቢሮ ወስደህ ቻርጂንግ ፖርቱ ባትሪው ላይ ነው ያለው። ቢሮ ውስጥም ቻርጅ ማድረግ ትችላለህ። ለምሳሌ ብዙ ኤሌክትሪክ ሞተርም ሆነ እንደዚህ አይነት ዊልቸሮች ምንድነው የነበራቸው ኤክስፒሪየንስ ትሄዳለህ የሆነ ቦታ ላይ ቻርጅ ካለቀብህ እርዳታ ትጠይቃለህ፣ በቃ ትገደዳለህ። አሁን ግን ስራ ቦታ ሄደህ ይሄ ነገር ፖርታብል በመሆኑ ነቅለው ወስደህ ስራ ቦታ እያደረግህ አንተ ስራህን ጨርሰህ ስትሄድ ስትል ገጥመህ እንደገና መሄድ ትችላለህ። ይሄ ልክ እንደ ሞባይል ሴልፎን አገልግሎቱ በጣም ኢዚ ነው፣ ቀላል ነው። ይሄንን ቻርጅ ላደረገው ነው ስትል በቀላሉ ሰው አክሰፕት ያደርጋል። ያንን ግን ትልቅ ማሽን አድርጎ ሊወስድብህ ይችላል። የሚበላውን ነገር ስለማይገምተው የግንዛቤያችን ጉዳይ ያን ያህልም ስለሆነ ኢኮኖሚያችንንም አመጣጥኖ የተሰራ በመሆኑ በጣም እጅግ ሊያስመሰግናቸው የሚገባ ነው ብዬ አስባለሁ። ምናልባት ወደፊት
ትንሽ ጎማ ረዘም የምትል ነገር እሷም ለሱ በጣም አሪፍ ጥሩ ጥያቄ ነው የጠየቀኝ። ይሄ ሚኒ ቨርዥን የምንለው ነው። ጎማው ነስ ያለ ለሆም ዩዝም ማክስ የምንለው አለ። ጎማው ወደ 10 ኢንች ፕሮዳክሽን ስንገባ ወደ 10 ኢንች ኤክስቴንድ ይደረጋል እንጂ ሁለት አይነት ቨርዥን ነው ያለው። አዎ ያ ቴንክ ዩ። ስለዚህ ከዚህ አኳያ እጅግ በጣም እኔ በጣም አመሰግናለሁ። ወደፊትም ደግሞ የአካል ጉዳተኞችን ችግር እጅግ በጣም ከፈቶ በተለያዩ መድረኮች ላይ እናንተን የምናመሰግንበት እድል ይፈጠራል ብዬ አስባለሁ። ቴንክ ዩ በጣም ዘላለም